በተለያዩ የኢትዮጵያ አካባቢዎች የሚገኙ በርካታ የጤና ባለሙያዎችና የሕክምና ተማሪዎች ለሶስተኛ ቀን እየተካሄደ ባለው ከፊል የስራ ማቆም አድማ ጋር ተያይዞ የጤና ባለሙያዎች በቁጥጥር ስር መዋላቸውንና ጫና እየደረሰባቸው መሆኑን ተናገሩ። ማክሰኞ ዕለት የተጀመረው ከፊል የስራ ማቆም አድማ ፍትሐዊ የደሞዝ ክፍያ እና የተሻሉ ጥቅማ ጥቅሞች እንዲፈጸምላቸው የሚጠይቅ የተቀናጀ እንቅስቃሴ አካል ነው። ስሙ እንዲገለጽ ያልፈለገ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የጤና ባለሙያ ለአዲስ ስታንዳርድ እንደገለጸው 2 ተለማማጆች አንድ የ5ኛ ዓመት ተማሪ በቁጥጥር ስር ውለዋል። ምንጩ የ5ኛ ዓመት ተማሪውና አንደኛው ኢንተርን ማክሰኞ ግንቦት 5 እራት ለመብላት ሲወጡ መያዛቸውን ተናግረዋል። ሌላኛው ተለማማጅ ደግሞ በማግስቱ ረቡዕ ጠዋት የስራ ቦታውን ለመሸፈን ወደ ስራ ሲሄድ በ3 የፖሊስ መኮንኖች እንደተወሰደ ምንጩ ተናግረዋል። ሶስቱም በአዲሱ ገበያ አካባቢ ወደሚገኘው ላዛሪስ ፖሊስ ጣቢያ መወሰዳቸውና ከማንኛውም ሰው ጋር መገናኘት አይችሉም። እስካሁን የምናውቀው ይህንን ነው ብለዋል። በሆስፒታል ውስጥ የፖሊስ መኮንኖች መኖራቸውን በመጥቀስ ተለማማጅ ሐኪሞች አሁንም ካምፓሱን ለቀው ወደ ቤታቸውና ወደ ዘመዶቻቸው ጋር መሄዳቸውን ምንጩ አክሎ ገልጿል። ባለሙያዎች የአዋቂና የህፃናት የህክምና ክፍል፣ የአይሲዩ፣ ኤንአይሲዩ፣ የፒአይሲ፣ ኦቢጂዋኤን የህክምና ክፍልና የማዋለጃ ክፍል ብቻ ስራ ላይ መሆናቸውን ጠቅሰዋል። ሌላ የጥቁር አንበሳ ስፔሻላይዝድ ሆስፒታል የጤና ባለሙያ አድማው በሁሉም ክፍሎች እንደታቀደው እየተካሄደ ነው በማለት አረጋግጧል። ምንጩ እንደገለጸው የኦርቶፔዲክ ዲፓርትመንት ቺፍ ኦፍ ሬዚደንት ዶክተር ነብዩ በጸጥታ ኃይሎች ከመኖሪያ ቤቱ ታስሯል። አክሎ መወሰዱን እንጂ በአሁኑ ወቅት ስላለበት ሁኔታ አናውቅም ብለዋል። ምንጩ የባለስልጣናት ምላሽ ከንግግር ይልቅ ማስፈራሪያ ሆነዋል ሲል ተናግሯል። የሚመለከታቸው አካላት ንቅናቄያችን ከቁም ነገር ከመውሰድ ይልቅ ማስፈራሪያዎችን ማቅረባቸውና ቀጥለውም ስራ አጥ ሐኪሞች እንዲተኩ ጥሪ በማድረግ ንቅናቄውን ለማዳከም ጥረት ተደርጓል ሲል አክሉን ገልጿል። በአማራ ክልል በማዕከላዊ ጎንደር ዞን ታኩሳ ወረዳ ደልጊ የመጀመሪያ ደረጃ ሆስፒታል የሚሰሩ አንድ የጤና ባለሙያ ለአዲስ ስታንዳርድ እንደገለጹ ማክሰኞ ዕለት ጠዋት በከፊል አድማ መጀመሩን ተከትሎ ዶክተር ቢኒያም አሰፋና ነርስ ሀብቴ ከፈለ በጸጥታ ኃይሎች ታስረዋል። የሕክምና ባለሙያዎች ከጽንፈኛ ኃይሎች ጋር ግንኙነት አላቸው በሚል ክስ እንደቀረበባቸው የገለጸው የጤና ሰራተኛው ባለስልጣናቱ ምርመራ ከተደረገ በኋላ እንደሚፈቱ ቢገልጹም ሁለቱም አሁንም በእስር ላይ እንደሚገኙ አክለዋል። ከድንገተኛ ሕክምና ውጪ በሆስፒታሉ የስራ ማቆም አድማ እየተካሄደ መሆኑን አረጋግጠዋል። በክልሉ ደቡብ ወሎ ዞን በቦሩ ሜዳ አጠቃላይ ሆስፒታል አንድ የጤና ባለሙያ እንዳሉት ማክሰኞ ዕለት ጠዋት የጤና ሰራተኞች መፈክሮችን በመዘመርና የተሻለ ደሞዝና የስራ ሁኔታ እንዲኖር የሚጠይቁ ሰልፍ አካሂደዋል። የሆስፒታሉ አጠቃላይ ሐኪም የሆኑት ዶክተር አወል መሐመድ ከሌላ 9 የስራ ባልደረቦቻቸው ጋር ወደ ስራ ሲመለሱ ከሆስፒታሉ በጸጥታ ኃይሎች ታስረዋል ብለዋል። አክለውም ከሰዓት በኋላ ከ2 ዶክተሮች ውጪ የተቀሩት መለቀቃቸውን ገልጸዋል። ሌላኛው በአገው አዊ ዞን እንጅባራ ከተማ በሚገኘው እንጅባራ ሆስፒታል የጤና ባለሙያ የሆኑ ግለሰብ ለአዲስ ስታንዳርድ እንደገለጹት ዶክተር ጸጋዬ ታምር ማክሰኞ ዕለት በጸጥታ ኃይሎች ታስሮ እስከ ትላንት ድረስ አለመፈታቱን ተናግረዋል። ብፁዕ አቡነ ጴጥሮስን ጨምሮ 3 ብፁዓን አባቶች ኢትዮጵያ ገቡ። ውጭ ሀገር የነበሩና ወደ ሀገር እንዳይገቡ ተከልክለው የነበሩ 3 ብፁዓን አበው ሊቃነ ጳጳሳት በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ ዛሬ ማለዳ አዲስ አበባ ገቡ። ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ አቡነ ያዕቆብ ዛሬ ማለዳ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮቅሮስ፣ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዮሴፍና ብፁዕ አቡነ ሕርያቆስ ተገኝተው አቀባበል አድርገውላቸዋል። መንግስት ከሳምንት በፊት ባወጣው መግለጫው 3ቱ ብፁዓን አባቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስብሰባ ላይ ለመገኘት እንዲችሉ የሚጠበቅበትን ሁሉ እንደሚያደርግ ቃል ገብቶ ነበር። በዚህም ብፁዓን አባቶች ዛሬ አዲስ አበባ ገብተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስም የ3ቱ የብፁዓን አባቶች ወደ ሀገር መግባትን በተመለከተ መግለጫ አውጥተዋል። ቋሚ ሲኖዶስ በመግለጫው በውጭ ሀገረ ስብከት ተመድበው ሐዋርያዊ አገልግሎታቸውን በመፈጸም ላይ የሚገኙ ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቴዎፍሎስ የሰሜን ካሊፎርኒያና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ ወደ ሀገር ቤት በመግባት ዓመታዊ የቅዱስ ሲኖዶስ ምልዓተ ጉባኤ እንዲሳተፉ ቅድስት ቤተክርስቲያናችን በቅዱስ ሲኖዶስ በኩል ጥያቄ አቅርባ ነበር ብለዋል። መንግስትም ሀገራዊ ተቋማት ለማጠናከር ያለው ቁርጠኝነት የጸና መሆኑን በገለጸበት መግለጫው እንደተመለከትነው የሀገራችንን ሰላም ለማጽናት የቅድስት ቤተክርስቲያናችንን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ 3ቱ ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤ እንዲሳተፉ መፍቀዱን ተረድተናል ሲሉ ገልጸዋል። በመሆኑም መንግስት ቅድስት ቤተክርስቲያናችን ያቀረበችውን ጥያቄ ተቀብሎ 3ቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ብለዋል።
ቋሚ ሲኖዶስ ወደፊት እግዚአብሔር በሰጠን ምድር አባቶቻችን ባቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለሕዝባችን በሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠናከር በጋራ ለመስራት ዝግጁ መሆናችንን እንገልጻለን ሲል አሳውቋል።